የኦህዴድ ብልጽግና በባህር ዳር ቅርንጫፉ በኩል በአማራ ክልል የሚደረገውን ጦርነት አስቀጥላለሁ ሲል ገለጸ። በክልሉ በአየር ጥቃት የታገዘው ውጊያ በተለያዩ ስፍራዎች እየተደረገም ቀጥሏል። ሀገሩን የጦርነትና የጦረኞች አድርጎ በተለይም ሰሜኑን ማድቀቅና ስጋት እንዳይሆን ማስቻል የሚል በድብቅ ሳይሆን በግልጽ የሚነገር ስትራቴጂ ያለው ኦህዴድ ብልጽግና ያለማቋረጥ የውጊያ ማዕከል አድርጎ ታንክም መድፍም ድሮንም ጥቁር ክላሽም የሚያዘንብበት ብቻ አይደለም ያደረገው። ሁለት ቋንቋ እየተናገሩ አንድ የሆኑ የአማራና የትግራይ ህዝቦች መካከል በርስ በርስ ግጭትና መጠራጠር እንዲቀጥሉ ማሴር ጭምር እንጂ። በዚህ ዘመን 4 ኪሎ ላይ የአማራ ህዝብን ኋላ ቀር የሚሉ ተረኛ መሪዎች ወደ ባህር ዳር ልከዋቸው የአማራ ህዝብን ተላላኪ ብለው የሚሰድቡ ተላላኪዎችም አሏቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻልም። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። በባህላችን በሃይማኖታችን እንዲህ እየተሳደቡ የቀጠሉት ማህበረሰብ በተለይም ወጣቱን ክፍል ባለፉት 3 ዓመታት የገባበትን ርቂትን መፍታት ሳይሆን ከኦህዴድ ብልጽግና የሚሰጣቸውን አጀንዳ ለመተግበር የተቀመጡት የአማራ ክልል ሹማምንት ዛሬም ጦርነቱ በእነርሱ አገላለጽ የህግ ማስከበር ዘመቻው ይቀጥላል የሚል መግለጫን አሰራጭቷል። በአማራ ክልል በተለይም ባለፉት 3 ዓመታት የገጠመው ሰቆቃን በገለጸበት የመግለጫው ክፍሉም የውድ ዜጎቻችን ህይወት በከንቱ ጠፍቷል፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች ወድመዋል፣ ቁጥራቸው ቀላል የማይባሉ ህፃናት ልጆቻችን ከትምህርት ገበታቸው ተለይተው እንዲቀሩ ሆኗል፣ ትርፍ አምራች የሆኑ አርሶ አደርም ተጎሳቁሏል ወዘተ ይላል። ለዚህ ሁሉ ደግሞ ተጠያቂው ተላላኪና የአማራ ጠላት የሆነው ፋኖ ነው ሲልም የብልጽግናው የአማራ ክልል ሹማምንት መግለጫ ያትታል። ስልጣንን በአፈሙዝ የመንግስት ኃላፊነትንም በጠመንጃ ይዛለሁ የሚል ኋላ ቀር ስብስብ ነው ለዚህ ያበቃን በማለት እነዚህ የባህር ዳር ሹማምንት ስለ ዜጎች ህይወት መቀጠፍ ሲያነሱ የሚላላኩት አገዛዝ በየአካባቢው የሚገድለውን ህዝብ እንዲያነሱ የሚጠበቅ አይሆንም። ስለ ትምህርት ተቋማት፣ ስለ ጤና ማዕከላት ውድመት ሲጠቅሱም የሚያገለግሉት ስርዓት በድሮን ስንት ትምህርት ቤቶችን አፈረሰም፣ ስንት የጤና ጣቢያዎችን ስናደም፣ ስንትስ ወታደራዊ ካምፕ ሆነው የሚገኙ ትምህርት ቤቶች አሉ የሚሉ ጥያቄዎችም ግብሩ መላላክ የሆነ ስብስብ የሚመልሰው አይሆንም። በክልሉ ላይ የደረሰውና የቀጠለው መከራ አንዱን ነጥሎ በመፈረጅ ሳይሆን ሁሉም ኃላፊነቱን ወስዶ ለመፍትሄው መስራትን የሚጠይቅ ቢሆንም እነዚህ የብልጽግናው ሹማምንት ራሳቸውንና ላኪያቸውን ጽድቅ አድርገው አቅርበዋልና የአማራ አርሶ አደር ግን እንዲህ ይላቸዋል። ይኸው በዱረን እንኳ ከዚህ ያችን ላይ ስንት አስከሬን ተነሳ። በዱረን ማጎ ላይ እንዲህ ያለ ተፈጥሮ ያውቃል። በጥይት ማለት ነው። እኔ ሞቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ በሞርተር አይደል እያቃጠለ ያለ ክምራችን። እንዴት ያለ መንግስት ነው? መንግስት እንደው እንደዚህ ስለያፍርም እንዴት ምናደርገን እኛ? መንግስት እንደዚህ አርጎ ሲጠላል አርሶ በጅነን ለመንግስት ገባሪ ነን። መንግስት እንዲያርጎ የሚያንከላቸን ከሆነ እኛ መንግስት ከዘረፈ መንግስት ካፈናቀለ ወዴት እንደምንሄደው እኛም ተራግዙ። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ ያለ ታሪክ አይተናል። የትናንቱ የክልሉ መንግስት መግለጫ ሌላኛው ክፍል ደግሞ የፋኖ ኃይሎችን ከትግራይ ኃይሎች ጋር አብረው ሰሩ በማለት ይከሳል። ከህወሓት ጋር በመሆን በስም ያልጠቀሳቸውን የወልቃይትና ሌሎችም ከወሰንና ማንነት ጋር በተያያዘ ጥያቄ የሚቀርብባቸው አካባቢዎችን አሳልፈው ሰጡም ይላል። እንዲህ ያለው ማብራሪያ ከ8 ዓመታት በፊት ደደቤት በረሳሽ ቀኝ ትርሳኝ ይሉ በነበሩ በኋላም ተላላኪ ነበርን እኮ ብለው በአደባባይ ተናግረው የወልቃይት ጉዳይንም ጨረስ ነው አበቃ ወደሚል ንግግር በተሸጋገሩ ሰዎች በኩል መቅረቡ ግን ማስገረሙ አይቀርም። የዚህ መግለጫው ክፍል ዋነኛው ዓላማ ግን ዛሬም በሁለቱ ህዝቦች መካከል ግጭቱ ይቀጥል ዘንድ የተሰጣቸው ትዕዛዝን የመፈጸም ሁነት መሆኑን ለመገመትም አያዳግትም። ዛሬ ማዳበሪያ እንዳይደርሰው ጽንፈኛው አደረገን የሚሉት ትናንት ግን ማዳበሪያ በመጠየቁ የጅራፍ ፖለቲከኛ ይሉት የነበረው የክልሉ አርሶ አደር ግን እንዲህ ያለውን ያገዛዙን የጎንዮሽ ግጭትን የመፈልፈል ሴራን ከተገነዘበ ሰነባብቷል። ኢትዮጵያ ሰው ነው እንደው ኋላ ሲደርስበት ነው የምናውቀው እንጂ ትግሬን እሷን እንድትጣላ አማራ ጋር አደረገ። እሷም እንድትጨፈጨፍ እኛም እንድንጨፈጨፍ አደረገ። አጨፋጨፍ ላይ
ስምምነት ሲወሰድበት ጋብ ሲልበት ኃይሉ በመመንመኑ በማየቱ ትግሬን ደግሞ እሱ ኦሮሞን ደግሞ አማራው መደብ እኮ ያንተን እናጡቷን የቆረጠ ነው ይቆርጥ ነበር አማራው እያለ ደግሞ በጎደኛ ያስተምራል። ይህን የሚያደርገው ማን ነው? አውታንቱ መሪው ሰሪው ፈጣሪው አድራጊው እሱ ከባህር ዳር የወጣው መግለጫ መደምደሚያም የህግ ማስከበሩ በትክክለኛ ቋንቋ የእርስ በርስ ጦርነቱ ይቀጥላል ይላል። መቼ ቁሞ ያውቃል የሚለው ጥያቄ የሚያስነሳው ጥቃትና ዘመቻ ግን አሁንም በአየር ኃይል ጭምር ታጅቦ እንደቀጠለ ነው። ትናንት በሰሜን ወሎ ዞን ቆቦ ጀመዶ አካባቢ የነበረ የአየር ድብደባም በዛው በወሎ ቀጠና አምባሰልና ሀብሮ ወረዳዎች የተለያዩ ክፍሎች ላይም የፋኖ ኃይሎች ከፍተኛ ቁጥር ያለው የመንግስት ኃይል ተደምስሷል ያሉበት ውጊያም ከነዚህ ውስጥ የሚነሱ ናቸው። በሰሜን ሸዋ ዞን ዘረት በኮማንዶ አባላት ላይ የደፈጣ ጥቃት፣ በሰሜን ጎንደር ዞን ዳባት ወረዳ የተለያዩ ቦታዎችም ዘመቻዎች ተመዝግቧል። ህወሓት የትግራይን አቅም በማዳከም የብልጽግናን የዘር ማጥፋት እቅድን ለማሳካት ያለመ ሰፊ የስም ማጥፋት ዘመቻ ተከፍቷል ሲል ገለጽም። አብይ አህመድ ጥይትና ረሃብን እያፈራረቀ ትግራይን የማጥፋት ሴራ ላይ ነውም ብሏል። ድርጅቱ ያወጣው መግለጫም የትግራይ ህዝብ መቀጠል የለበትም የሚል ፍርድ ተፈርዶበት በየቀኑ በእነዚህ አካላት ጥይት በረሃብና በበሽታ እያለቀ ነው ይላል። የዘር ማጥፋት ፈጻሚውና አምባገነኑ ሲል የገለጻቸው አብይ አህመድን እንደ ሁኔታው ጥይትና ረሃብን እያቀያየሩ ለትግራይ ህዝብ እልቂት እየተጠቀሙ ነው ያለው ህወሓት ለዚህም ሁሉንም ተቋማትና አቅሞቹን በትግራይ ህዝብ ሞትና መከራ ላይ ሊኖራቸው የሚገባውን ድርሻ ለይቶ በማሰማራት የትግራይ ህዝብ ህልውና አደጋ ውስጥ እንዲወድቅ አድርጓል ሲል አንስቷል። በዚህም ከጫፍ እስከ ጫፍ ትግራይን በሰራዊቱና በትርምስ ኃይሎቹ ከቦም ዳግም ህዝባችንን ለመጨፍጨፍ ለመድፈር የቀሩትን ተቋማትንም ለማውደም በአጠቃላይ በትግራዊነት ማንነት መኖር ወደማይቻልበት ደረጃ ለማድረስ አልሞ እያሴረ ይገኛል ሲል መግለጫው ይቀጥላል። በተደጋጋሚ ችግሮችን በሰላምና በድርድር እንዲፈቱ የትግራይ ህዝብና ህወሓት ጠይቋል የሚለው ማብራሪያው የሁሉም ህዝቦች ጥያቄን በኃይል ለመጨፍለቅ የሚረባረበው የዘር ማጥፋት ፈጻሚው ግለሰብ ግን ሁሉንም የሰላም አማራጮችን ዘግቶ ዳግም ጦርነትን በመጫር ላይ ይገኛልም ይላል። የትግራይ ህዝብ ደግሞ ከእንዲህ አይነቱ አደጋ ራሱን የመከላከል ተፈጥሯዊ መብት አለው። ይህ ተፈጥሯዊ መብት ሊረጋገጥ የሚችለው ደግሞ አቅሙንና ብሔራዊ ተቋማቱን ሲያጠናክር ብቻ ነው ይላል ድርጅቱም። ይህንን የሚያውቀው የብልጽግናው አገዛዝም ትግራይን የከዱ ሲል የገለጻቸው የትግራይ ሰዎችን በመመልመል ይህንን አቅም ለመሸርሸር ዘመቻ እያካሄደ ይገኛልም ብሏል። እንደ ህዝብ የመኖር መብቱ የተከለከለ ህዝብ ከበቂ በላይ የሆነ የትግል ምክንያት አለው የሚለው ህወሓት ነገር ግን የብሔራዊ ተቋማትን ማፍረስ ዓላማ አድርጎ እየተካሄደ የሚገኘው ዘመቻም በሙሉ መተማመንና መግባባት ላይ ተመስርቶ እየተከናወነ ያለው የብሔራዊ አቅሞችን ግንባታ ለማደናቀፍ ትኩረት ያደረገ ነው ባይ ነው። በዚህ ዘመቻ ደግሞ ጥቂት ተጋሩ ሆነ ብለውና ለስርዓቱ አድረው የተወሰኑት ደግሞ በተለያየ መንገድ ተደናግረው የዘር ማጥፋት ዘመቻ መሳሪያ ሆነው እያገለገሉ ይገኛሉ ሲልም መግለጫው ያትታል። እነዚህ በእውቀትም ይሆን ባለማወቅ በዚህ ዘመቻ ውስጥ የገቡ ተጋሩ በዘመናቸው ጥቁር ታሪክ እየጻፉ ብቻ ሳይሆን ከህግና ከሞራል ተጠያቂነት ሊያመልጡ አይችልም የሚል ሀሳብም ሰፍሯል። በሌላ በኩል ሂውማን ራይትስ ዎች በትግራይ ታዳጊዎች በግዳጅ ተመልምለዋል ሲል ከሰሰም። የዚህን የሰብአዊ መብት ተቋም ሪፖርት በተመለከተ የብልጽግናው ልሳናት ያሰራጩት ዘገባ ግን መነጋገሪያ ሆኗል። ተቋሙ ያወጣው ሪፖርት በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር እየታፈኑ በህገወጥ መንገድ እየተመለመሉ ነው ይላል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን አነጋግሮ ያገኘው መረጃ እንደሆነም አንስቷል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ ወር መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲልም መግለጫው ላይ ሰፍሯል። ተቋሙ አሜሪካ እንደዚሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቀቁ የሚያስችል ጫና እንዲያደርጉም ጥሪ አቅርቧል። ይህንን የተቋሙን ሪፖርት ተከትሎ የብልጽግናው ልሳናት ያሰራጩት ዘገባ ግን መነጋገሪያ ሆኗል።